የጀነራሉ የመፍትሄ ሐሳብ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና ጓዶቻቸው ከትግራይ ለቀው መውጣታቸውን ተከትሎ የትግራይ ውጥረት አሁንም እንደቀጠለ ነው። ከዚሁ ጋር በተያያዘም ከትግራይ ቀድሞ ተዋጊዎች መካከል የተወሰኑት አፈንግጠው በመውጣት የትጥቅ ትግል ለማድረግ እንቅስቃሴ ላይ ናቸው የሚሉ መረጃዎችም እየወጡ ይገኛሉ። የህወሓት ለሁለት መከፈል መዘዙ ቀስ በቀስ እየተከተለ ነው። ነገሮች ተባብሰው ሌላ መልክ ከመያዛቸው በፊት ከወዲሁ መፍትሄ ብናፈላልግ ይሻላል የሚለው ሐሳብ መንሸራሸር ጀምሯል። ክልሉ በዘርፈ ብዙ ችግሮች ውስጥ ይገኛል። በትናንትናው ዕለትም አሁን ላለው ውጥረት ምን አይነት መፍትሄ ያሻል በሚል የሃይማኖት አባቶችን ጨምሮ የተለያዩ የህብረተሰብ ክፍሎች ውይይት ያደረጉ መሆኑ ታውቋል። በዕለቱም ጀነራል ታደሰ ወረደ ተገኝተው ሐሳባቸውን ሰጥተዋል። የክልሉን የሃይማኖት አባቶችና በጉዳዩ ዙሪያ ያገባናል የሚሉትን አካላት ያናገሩት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አሁን ያለውን የትግራይ ችግር በነፍጥ መፍታት አይቻልም፣ መፍትሄው ሰላማዊ ንግግር ነው። ለዚህም የሃይማኖት አባቶች ሚናችሁን ልትወጡ ይገባል፣ ብሔራዊ ውይይትን መደረግ ይኖርበታል ሲሉ መናገራቸውንም የክልሉ መገናኛ ብዙሃን ባሰራጩት መረጃ አመልክተዋል። ተወያዮቹም በትግራይ በተፈጠረው ችግር ክልሉን ጥለው የወጡ ፖለቲከኞች ተመልሰው ሁሉን አሳታፊ ውይይት ሊደረግ ይገባል በማለት ሐሳብ ያቀረቡ መሆኑን ታውቋል። የህወሓትን ለሁለት መከፈል ተከትሎ ለደህንነታችን ያሰጋናል የሚሉ በርካታ ፖለቲከኞች ትግራይን ጥለው በመውጣት ብዙዎቹ በአዲስ አበባ ይገኛሉ። የፖለቲከኞቹ ከትግራይ መውጣትና የታጣቂዎቹን ማፈንገጥ የክልሉን ፖለቲካ ውጥረት ውስጥ ከቶታል። አሁን ውጥረቱን ለማስወገድ ምን ይደረግ የሚለው ጉዳይ በትግራይ ዋናው መነጋገሪያ አጀንዳ ሆኖ ቀጥሏል። ጀነራል ታደሰ ወረደ መፍትሄው ሁሉን አቀፍ ብሔራዊ ውይይት ማድረግ ነው በማለት ሐሳብ ያቀረቡ መሆኑን ዘገባዎች አመልክተዋል። የትግራይ ሃይማኖት አባቶች ችግሮቹ አሁን ያሉበት ደረጃ ከመድረሳቸው ቀደም ብሎ በዚያው በትግራይ ዶክተር ደብረጽዮንና አቶ ጌታቸውን ለማግባባት ሞክረው ነበር። ሆኖም በተለይ በዶክተር ደብረጽዮን ቡድን በኩል ፈቃደኝነቱ ባለመታየቱ የጊዜው ውጥረት ሳይሳካ ቀርቷል።